መጀመሪያ አንቀጽ ላይ ቤተክርስቲያኒቱ ላይ ቤተክርስቲያኒቱ ምን ክብር እንዳላት ይናገራል። ሁለተኛው አንቀጽ ምን ይቀበላቸው መጽሐፎች፣ ሶስተኛው አንቀጽ ስለ ጥምቀት ይናገራል። አራተኛው ስለ ኤጲስቆጶሳት፣ ስለ ጳጳሳት፣ ስለ ያለው ነገር ሁሉ ይናገራል። አሁን ቤተክርስቲያኒቱ የሚያውቋት ከአንቀጽ 1 እስከ አንቀጽ 22 ያልተጻፉ ናቸው። አሁን የሚያውቋት ቅዳሴውን ያራዝሙታል፣ ያለ ሰዓት ያደርጋል። ስማችሁ ማነሱ ይላቸው መርጌታ ይላሉ። አንቀጽ የሌላቸው ዝም ብሎ ቤተክርስቲያን የሚያስተዳድሩ ስልጣን የሌላቸው ከበሮ መደብደብ ብቻ ነው ስራቸው። ፍታነ ስሜት ግን ፍታነ ቅሳይ አላነሳቸው። አንቀጽ በእንተ ፍቅር ያቆናል በእንተ ናጉንስ ይላል። አንቀጽ በእንተ መርጌታ የሚል ይላል። መዲናቸው የሚሉ 3 ሚስት ያላቸው 4 ሚስት ያላቸው፣ በዚያም ደግሞ ጋኔን ሳብነ የሚሉት የጋኔን ተላላኪዎች። ቤተክርስቲያኒቷ የምትመራው በዚህ ነው እንጂ በመጽሐፉ መምህር የምትመራ ቢሆን በሕጉ የቅዱስ ያሬድ ልጆች ቢኖሩ ቅዱስ ያሬድ ድንግል፣ ልጆቹ ግን ድንግል አይደለም። ቅዱስ ያሬድን ለምን ግንቦት 21 ቀን እንደማያከብሩት አይታወቁም።